ስለ አንድ ነገር ወይም ስለ አንድ ጉዳይ የተደጋገመ ፍርሃትን አስተናግዳችሁ ታውቃላችሁ? ያ ነገር ወይም ያ ጉዳይ በዙሪያችሁና ባጠገባችሁ እንዳለ ስታውቁ ከፍተኛ የሆነ የመጨነቅ ስሜት፣ የማቅለሽለሽ፣ የመደንገጥ፣ ከፍተኛ የሆነ የልብ ምት መጨመር አጋጥሟችሁስ ያውቃል? በዛሬው ቪዲዮ ስለ ፎቢያ በደንብ እንነጋገራለን። ጤና ይስጥልኝ፣ እንዴት ናችሁ? ገነት እባላለሁኝ። በሙያዬ ሶሻል ሳይኮሎጂስት ነኝ። አብራችሁን ቆዩ። ለዚህ ሚዲያ አዲስ የሆናችሁ ገብታችሁ ቤተሰብ በመሆን አጠቃላይ ስለ ህይወታችን እንመካከር፣ እንነጋገር፣ መፍትሄዎችን እናፈላልግ። መልካም ጊዜ ይሆንላችሁ። እንዴት ናችሁ? ተስፋ አደርጋለሁኝ ክረምቱ እየተስማማችሁ እንደሆነ፣ በተለይ ደግሞ ለክረምት ያላችሁ ስሜት ጥሩ የሆነ ሰዎች ኢንጆይ እያደረጋችሁት ክረምቱን እንደሆነ ተስፋ አደርጋለሁኝ። የዛሬው ቪዲዮውን ለማዘጋጀት ሳስብ ስለ ፎቢያ ጥቂት ነገሮችን ብንነጋገር መልካም ይሆናል ብዬ ስላሰብኩኝ ነው። በባለፈው ቪዲዮ ስለ ዚኖፎቢያ ወይም ደግሞ ስለ ውጭ ሀገር ሰዎች የመፍራት ሁኔታ አቅርቤ ነበር እና በተወሰነ መልኩ ከነካሁት ላይ ቀር ስለ ፎቢያ ዛሬ ደግሞ ስለ ፎቢያ ስለሚባለው በራሱ ምንድን ነው፣ ምን አይነት ነገሮችን ሊያደርግ ይችላል፣ እንዴት አድርገን ትሪት ማድረግ ሊኖርብን ይችላል፣ ኢቨን ትሪትመንት አለው ወይ፣ ምን አይነት የፎቢያ አይነቶች አሉ፣ የሚያስፈራን ሁኔታ ወይም የሚያስፈራን ነገር አለ ወይ የሚለውን ነገር ራሳችንንም እንድንመረምር እንድናይ የሚያስችል አይነት ቪዲዮ ነው እና አብራችሁ የምትቆዩ ብዙ ግንዛቤ ይኖራችኋል ብዬ አስባለሁኝ። መልካም ቆይታ ይሁንላችሁ። ስለ ፎቢያ በደንብ እንነጋገር። ፎቢያ እንግዲህ ኖርማሊ ሲተረጎም እንዴት ነው? ሎጂካል ያልሆነ ወይም ደግሞ ተገቢነት በሌለው ምክንያት፣ ተገቢነት በሌለው ሁኔታ ወይም ምክንያታዊነት ባልሆነ ሁኔታ ስለምንፈራቸው ነገሮች የሚሰማንን ስሜት እንዳጠቃላይ የሚገልጽልን ቃል ነው ፎቢያ። ወይም ፍራቻ፣ ከባድ የሆነ የተደጋገመ አይነት ስለ አንድ ሁኔታ ወይም ስለ አንድ ነገር የሚሰማንን ስሜት እንዳጠቃላይ ፎቢያ ብለን እንጠራዋለን። ከባድ እና ከፍተኛ የሆነ የተደጋገመ የፍርሃት ሁኔታ ማለት ነው እንዳጠቃላይ። ነገር ግን ሳይኮሎጂስት ምን ይላል ስለ ፎቢያ ወይም ከባድ የሆነና ስለተደጋገመ ፍርሃት አይነት፣ ስለ ነገሮች፣ ስለ ሁኔታዎች የሚሰማን ነገር ላይ ምን ይላል የሚለውን ነገር ብናይ በመጀመሪያ መልካም ነው ብዬ አስባለሁኝ። እንግዲህ ፎቢያ አንዛይቲ ዲስኦርደር ከሚባለው የአእምሮ ሁኔታ ውስጥ የሚመደብ አይነት ነው። ይህም ማለት ምን ማለት ነው? ከፍተኛ የሆነና የተደጋገመ የፍርሃት ስሜት ስለ አንድ ሁኔታ ወይም ስለ አንድ ነገር በተደጋጋሚ በምናስተናግድበት ጊዜ እና ይሄንን ስሜት ወይም ይሄንን የፍርሃት ስሜት ተከትሎ ደግሞ የሚመጡ ከፍተኛ የሆነ የመረበሽ፣ ከፍተኛ የሆነ የመጨነቅ ሁኔታዎችን የምናስተናግድ ከሆነ ለምሳሌ የማቅለሽለሽ ስሜት፣ የማጥወልወል ስሜት፣ ቮሚት የማድረግም ሊሆን ይችላል። ከፋ ያለው ደረጃ ሲደርስ ማለት ነው። ከፍተኛ የሆነ የልብ ምት መጨመር፣ ማላብ፣ የመርበትበት ስሜት፣ የመንቀጥቀጥ ስሜት መሰማት፣ በዛ ሁኔታ ወይም ደግሞ በዛ በምንፈራው ነገር የሆነ የተከበብን የተወረርን አይነት ስሜት የሚሰማን አይነት ከሆነ እንግዲህ ይሄ ፎቢያ ከሚያሳያቸው ምልክቶች መካከል የሚታዩ ምልክቶች ናቸው ማለት ነው። በትክክልም ስለዛ ነገር ወይም ስለዛ ሁኔታ ፎቢያ የሚባለውን የፍርሃት ሁኔታ አዳብረናል ወይም ደግሞ ዲቨሎፕ አድርገናል በውስጣችን ማለት ነው። ስለዚህ እንግዲህ ፎቢያ ይሄንን ይመስላል እንዳጠቃላይ። ስለዚህ በቀጣይ ማየት የሚኖርብን ነገር ምንድን ነው? ምን አይነት የፎቢያ አይነቶች አሉ? ምናልባት ይሄንን ቪዲዮ የምትመለከቱ የሆነ ነገር ለምሳሌ በራሳችንም ሊሆን ይችላል፣ ጓደኞቻችንም ሊሆን ይችላል፣ የሆነ ነገር እንፈራለን። ያ ነገር ደስ አይለኝም፣ እንዲህ አይነት ሁኔታ ውስጥ መሄድ ደስ አይለኝም ሊሉ ይችላሉ። ሲምፕሊ ለምሳሌ አብዛኞቻችን የምንፈራው ነገር ለምሳሌ እባብ ሊሆን ይችላል፣ ኦር ሸሪት ሊሆን ይችላል። እነዚህ የተለመዱ የፎቢያ የሚባለውን የፍርሃት ሁኔታ የሚያስከትሉብን፣ ከፍተኛ የሆነ ፍርሃት የሚያስከትሉብን ኦብጀክቶች ወይም ነገሮች ወይም እንስሳዎች ሊኖሩ ይችላሉ እንዳጠቃላይ ማለት ነው። ነገር ግን በጠቅላላው ስንመድበው በሶስት አይነት ምድብ የፎቢያን ሁኔታ ማየት መተንተን እንችላለን እንዳጠቃላይ ማለት ነው። በተለያዩ መንገዶች በተሰሩ ሪሰርቾች የተደረሰበት ጥናት ነው እና በሶስት መንገድ እናያቸዋለን። እንግዲህ የምን ያስጥልኝ፣ እንዴት ናችሁ? ገነት እባላለሁኝ። በሙያዬ ሶሻል ሳይኮሎጂስት ነኝ። አብራችሁን ቆዩ።
ለዚህ ሚዲያ አዲስ የሆናችሁ ገብታችሁ ቤተሰብ በመሆን አጠቃላይ ስለ ህይወታችን እንመካከር፣ እንነጋገር፣ መፍትሄዎችን እናፈላልግ። መልካም ጊዜ ይሁንላችሁ። እንግዲህ የመጀመሪያውን ስንመለከት ምንድነው ማህበራዊ ፎቢያ የምንለው ነው። ማህበራዊ ፎቢያ ማለት ምን ማለት ነው? ሰዎች በበዙበት ማህበራዊ ህይወት በደንብ ባለበት በጠነከረበት ሁኔታ መገኘትን አለመፈለግ። ይሄ ማለት ምን ማለት ነው? ገና ለገና በሰዎች መካከል ማውራትን መፍራት፣ ኮሚኒኬት ማድረግን መፍራት፣ ከሰዎች ጋር መቀላቀልን መፍራት፣ ማህበራዊ ህይወትን ማራመድ መፍራት፣ ምናልባት ይሄን ብል ይሳቅ ይሆን፣ ምናልባት የለበስኩት ነገር ትክክል አይሆን፣ ያልኩት ነገር ትክክል አይሆን፣ ጥሩ ያልሆነ እይታ ሰዎች እኔ ላይ ይኖራቸው ይሆን፣ ወይ ደግሞ ያንን ብል ስህተት ይሆን፣ በብዙ ነገር ራሳችንን በማሰር ከማህበራዊ ህይወት የሚያቅበን ወይም ደግሞ ከዛ ነገር እንድንርቅ የሚያደርገን የፎቢያ አይነት ነው። ይሄ እንግዲህ ሶሻል ፎቢያ የምንለው አይነት ነው ማለት ነው። ሁለተኛው የፎቢያ አይነት አጎራ ፎቢያ ይባላል። ይሄ አይነት ፎቢያ ብዙ ጊዜ በጣም ክራውድድ የሆኑ የተጨናነቁ ሁኔታዎች ውስጥ ሲቹዌሽኖች ውስጥ መግባትን እንድንፈራ የሚያደርገን ነገር ነው። ለምሳሌ በጣም የተጣበበ የተጨናነቀ ሁኔታ ውስጥ ብንገባ እና ለህይወት አስጊ የሆነ ሁኔታ ውስጥ ብንገባ ማምለጥ የምንችልባቸው ሲቹዌሽኖች በጣም ትንሽ ናቸው ብለን በማሰብ ኢቭን አንዳንድ ጊዜ እንዲህ አይነቱ ፎቢያ በጣም በሚከፋ ጊዜ ምን ያደርገናል? ከቤታችን ኢቭን እንዳንወጣ እንደዛ አይነት ሁኔታ ውስጥ እንዳንገባ በማለት ራሳችንን ለመጠበቅ ስንል ከቤት እንዳንወጣ የሚያግደን አይነት ፎቢያ ሊሆን ይችላል። ይሄ እንግዲህ አጎራ ፎቢያ ይባላል ማለት ነው። ሁለተኛው አይነት የተጨናነቁ በጣም ሰው የበዛባቸው የተፋፈጉ የተጣበቡ ቦታዎችን መፍራት፣ ይሄ አጎራ ፎቢያ ይባላል። ይሄ ሁለተኛው አይነት የፎቢያ አይነት ነው። እንግዲህ በታይፕ ነው የከፋፈልኩት ያለሁት። እንደ አጠቃላይ የፎቢያ አይነቶች በሶስት ይከፈላሉ ብያቸዋለሁ። የመጀመሪያው ሶሻል ፎቢያ ነው። ሁለተኛው አጎራ ፎቢያ ነው። ወደ ሶስተኛው መጣለው ማለት ነው። ሶስተኛው የፎቢያ አይነት ምንድን ነው? ስፔሲፊክ ፎቢያ የሚባለው ነው። ስፔሲፊክ ፎቢያ የምንለው ምንድን ነው? ቅድም ያልኳችሁ ነገር ለምሳሌ ሸረሪት መፍራት፣ እባብ መፍራት ሊሆን ይችላል። ወይ ደግሞ መርፌ ለመወጋት መፍራት ሊሆን ይችላል። ከፍተኛ የሆነ የጭንቀት ስሜትን ማስተናገድ ሊሆን ይችላል። እንግዲህ እንዳጠቃላይ አንድን ነገር ወይም አንድን ሁኔታ ለይቶ መፍራት ነው። ይሄንን ነገር ፈራለሁ፣ ይሄን ሁኔታ ፈራለሁ፣ ይሄን ነገር እንዳጠቃላይ በጣም ኤክስትሪም የሆነ ፍርሃት የምንፈራበት እና ከፍተኛ የሆነ የመጨናነቅ ኦቨርዌልምድ የመሆን ወይም በዛ የጭንቀት ሁኔታ የመጥለቅለቅ አይነት ስሜት የምናሳይበት ሁኔታ ነው። ጥሩ ዜና ግን ምንድን ነው? ፎቢያ ትሪትመንት አለው። ትሪትመንት አለው ማለት ሊስተካከል ሊሻሻል ይችላል። ቴራፒዎች አሉ፣ ትሪትመንቶች አሉት። ስለዚህ እንግዲህ ሲምፕሊ እንግዲህ የለመድነው ነገር ምንድነው? የሆነ ነገር ፍርሃት ሲያድርብን ስለሆነ ነገር ፈራለው፣ ይሄን ነገር ፈራለው፣ እንደዛ ማድረግ አልፈልግም፣ እንዲህ ማድረግ አልፈልግም እንላለን። ምክንያቱንም እናውቀዋለን በውስጣችን የሚሰማንን ነገር። ነገር ግን ብዙ ጊዜ ምናልባት እኛም ላናውቀው እንችላለን። ያ ነገር ሀፕን ሲያደርግ ወይም ደግሞ በዙሪያችን ሲሆን ሊሆን ይችላል ፊልም እናደርገው። እንደገና ደግሞ ብዙ ጊዜ ጥናቶችም እንደሚያመለክቱት ከወንዶች በበለጠ ሴቶች ለፎቢያ ወይም ደግሞ ከፍተኛ እና ከባድ ለሆነው የፍርሃት አይነት የተጋለጡ ናቸው። ያው ይሄ እንግዲህ ሪሰርቾች የሚያሳዩትን ነው። ስለዚህ ነገሮችን ስንመለከት ይሄን ነገር ያስፈራኛል፣ ይሄን ነገር እፈራለሁ ከማለት ባሻገር ከፍተኛ የሆነ የፍርሃት ስሜት እና በከባድ መጥለቅለቅ ውስጥ በከባድ ጭንቀት ውስጥ የምንገባ አይነት ከሆነ እንግዲህ በስነ ልቦና ሳይንስ አንድ ባህሪ ኖርማል ለመሆን መሀሉን መያዝ መቻል አለበት። በጣም ኤክስትሪም ከሆነ ያ ባህሪ በግራም በቀኝም በጣም ኤክስትሪምሊ የተለጠጠ አይነት ባህሪ ከሆነ ያ ነገር እንግዲህ ትሪትመንት ያስፈልገዋል ማለት ነው። ስለዚህ በዙሪያችሁ ያሉ ሰዎችን ከማማከር እና ስለዛ ጉዳይ ከመናገር ባሻገር የባለሙያ እርዳታ መጠየቁ መልካም ነው፣ ተገቢ ነው ብዬ አስባለሁ። ይህ የግምጅ ሚዲያ ነው። ገነት እባላለሁኝ። በሙያዬ ሶሻል ሳይኮሎጂስት ነኝ። እስካሁን ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። እርግጠኛ ሁኜ የምነግራችሁ ነገር ቢኖር ብዙ የህይወት ተሞክሮችን ብዙ የህይወት ልምዶችን የምንማርበት ሚዲያ እንደሆነ ነው። ምንም አይነት የህይወት ጉዳይ፣ የስነ ልቦና ጉዳይ፣ ማህበራዊ ጉዳይ የማይወራ የማይነገር የማንወያይበት መፍትሄ የማናፈላልግበት ጉዳይ አይኖርም። መልካም ጊዜ ይሁንላችሁ።